በራሱ አካል ውስጥ በሕይወት እንዳሉ ተቀብረው ቢቀሩስ? አስቡት። ዙሪያው ያሉ ሰዎች ሁሉ ድምፆትን ለመስማት ይጓጓሉ። እናንተ ግን የምትናገሩት ነገር ሁሉ በአእምሮ እስር ቤት ውስጥ ተቆልፎ ቀርቷል። ለዓመታት ይሄ የማይፈታ እንቆቅልሽ ነበር። ነገር ግን በዛሬዋ ሰከንድ ሳይንስ የታሪክን አቅጣጫ ቀይሮታል። ይህ የምታዩት ትንሽዬ የብረት ስባሪ ወይም ቺፕ ብቻ አይደለም። ይህ የሰውን ልጅ ዝምታ የሚሰብር ዲጂታል ቁልፍ ነው። አንድም ቃል ሳትናገሩ አፎን ሳይከፍቱ ሐሳቦን ብቻ ወደ ድምፅ ቀይሮ በአየር ላይ ሲሰማ ምን ሊሰማዎት ይችላል? ይሄ ተራ የኮምፒውተር ድምፅ አይደለም። የእርሶ የማንነት፣ የእርሶ ቃና፣ የእርሶ ትክክለኛ ድምፅ ነው። አሁን የምናወራው ስለ ወደፊቱ ሳይሆን ስለ አሁኑ ጊዜ ነው። የሰው ልጅ አይምሮ ከኮምፒውተር ጋር ተገናኝቶ ተአምር እየሰራ ነው። ይህ እንዴት ሊሆን ቻለ? መሳሪያው እንዴት ጭንቅላታችን ውስጥ ይቀመጣል? እስከ መጨረሻ ተከታተሉት፣ ምክንያቱም የሰማችሁትን ማመን ይከብዳችኋል። ለመሆኑ ንግግር ለኛ ምንድን ነው? አብዛኞቻችን እንደ ተራ ነገር ነው የምናየው፣ ሳናስበው የምናደርገው ተግባር ነው። ነገር ግን ለአንዳንዶች ንግግር የሩም ህልም ነው። እንደ ALS ያሉ የነርቭ በሽታዎች፣ ድንገተኛ የጭንቅላት አደጋዎች ወይም ስትሮክ አንድን ሰው በራሱ አካል ውስጥ ዘግተው ሊያስቀሩት ይችላሉ። ይህ ሁኔታ ሎክድ-ኢን ሲንድሮም ይባላል። አይምሮ በትክክል ይሰራል፣ ትውስታዎ አለ፣ ስሜቶ አለ። ነገር ግን ምላሶ፣ ከንፈሮ፣ ሳምባዎ ትዕዛዞን አይቀበሉም። ለሚወዱት ሰው እወድሃለሁ ለማለት ፈልገው ቃል ሲያጡት የሚፈጠረው ስቃይ እስኪ በዓይነ ህሊናቸው ተመልከቱት። እስካሁን የነበሩ መፍትሄዎች እንደ አይ ትራኪንግ ወይም በአይን እንቅስቃሴ መጻፍ ያሉ በጣም አዝጋሚና ድካሚ ነበሩ። በአንድ ደቂቃ ውስጥ 5 ቃላትን እንኳን ለመጻፍ ደቂቃዎች ይፈጁ ነበረ። ይህ ግን በቂ አልነበረ። የሰው ልጅ ከሰው ጋር ለመገናኘት ፈጣን ድምፅ ያስፈልገዋል። ሳይንቲስቶች አንድ ጥያቄ ጠየቁ። ጡንቻዎች ካልሰሩ ለምን በቀጥታ ከምንጩ ወይም ከአንጎል መረጃ አንወስድም? መልሱ ስፒች ኒውሮፕሮቴሲስ የሚለው አዲስ ቴክኖሎጂ ሆነ። ይህ መፍትሄ የሚጀምረው በአንጎላችን ውስብስብ አወቃቀር ነው። እኛ ለመናገር ስናስብ በአንጎላችን ለምላሳችን፣ ለከንፈራችንና ለጉሮሯችን የኤሌክትሪክ ምልክቶችን ይልካል። ጡንቻዎቹ ሽባ ቢሆኑም እንኳን አንጎላችን ያንን የመናገር ፍላጎት ወይም ትዕዛዝ ማመንጨቱን አያቆምም። አዲሱ መሳሪያ የሚያደርገው ምንድን ነው? እነዚህን የኤሌክትሪክ ምልክቶች ገና ጡንቻቸው ጋር ሳይደርሱ ከአንጎል ውስጥ ይሰርቃቸዋል። ይህ ማለት አንደበታችን ባይናገርም አይምሯችን መናገሩን አላቆመም ማለት ነው። ይህ መሳሪያ እንዴት ነው አንጎል ውስጥ የሚቀመጠው? መሳሪያው ማይክሮ ኤሌክትሮይድ አሬ ይባላል። መጠኑ ከትንሽ የህፃን አስፕሪን አይበልጥም። ነገር ግን በዚህ ትንሽ ስባሪ ላይ በመቶዎች የሚቆጠሩ ጥቃቅን መርፌዎች አሉ። እነዚህ መርፌዎች በአንጎል ውስጥ የሚገኙ ኒውሮኖች መካከል የሚደረገውን የኤሌክትሪክ ግንኙነት ለመስማት የተዘጋጁ ጆሮዎች ናቸው። ቀዶ ጥገና የሚከናወነው በከፍተኛ ጥንቃቄ በነርቭ ቀዶ ጥገና ሐኪሞች ነው። መሳሪያው የሚቀመጠው በአንጎላችን ውጫዊ ክፍል ላይ ወይም ኮርቴክስ ላይ እንጂ በጣም ጥልቀት ባለው ቦታ ላይ አይደለም። አንድ ጊዜ ከተገጠመ በኋላ መሳሪያው በአንጎላችን ውስጥ የሚንሸራሸሩትን የኤሌክትሪክ ሞገዶች ወደ ዲጂታል መረጃ ወይም ዲጂታል ዳታ መቀየር ይጀምራል። ይህ መረጃ ደግሞ በገመድ ወይም በብሉቱዝ አማካኝነት ወደ ውጭኛው ኮምፒውተር ይተላለፋል። አሁን ትልቁ ፈተና ይመጣል። ከአንጎል የሚወጣው መረጃ በጣም የተወሳሰበና ጫጫታ የበዛበት ነው። ልክ በሺዎች የሚቆጠሩ ሰዎች በአንድ ስታዲየም ውስጥ በአንድ ጊዜ ሲጮሁ አንዱን ድምፅ ለይቶ ለመስማት እንደሚከብደው ማለት ነው። እዚህ ጋር ነው አርቲፊሻል ኢንተለጀንስ የሚመጣው። ይህ የኤአይ ሞዴል ተጠቃሚው ሰላም ለማለት ሲያስብ የሚፈጠረውን የአንጎል የሞገድ ቅርጽ እንዲያውቅ ይሰለጥናል። ለሳምንታት የሚቆይ ልምምድ ይደረጋል። ሰውየው በተደጋጋሚ የተወሰኑ ቃላትን እንዲያስብ ይደረጋል። ኤአዩም ደግሞ ያንን የሞገድ ምልክት ከአንድ ቃል ጋር ያዛምደዋል። ከጊዜ በኋላ ኤአዩ በጣም ጎበዝ እየሆነ ይመጣል። በ2025 እና በ2026 የተደረጉ ጥናቶች እንደሚያሳዩት እነዚህ ሲስተሞች አሁን በአንድ ደቂቃ ውስጥ ከ60 እስከ 150 ቃላት መተርጎም ይችላሉ። ይህ ማለት ከተራ የሰው ልጅ ንግግር ፍጥነት ጋር እኩል ነው ማለት ነው። ነገር ግን ቴክኖሎጂው እዚህ ጋር አያበቃም። ዝም ብሎ የሮቦት ድምፅ ማውጣት ብቻ በቂ አይደለም። የሰው ልጅ ድምፅ የማንነቱ መገለጫ ነው። ለዚህም ነው ሳይንቲስቶች ቮይስ ክሎኒንግ የሚጠቀሙት። ሰውየው ድምፁ ሳይጠፋ በፊት የተቀረጹ የድምፅ ፋይሎችን ለኮምፒውተሩ ይሰጡታል።
ኮምፒውተሩም የተጠቃሚውን የድምፅ ቃና፣ ፍጥነት እና ስሜት ይማራል። በመጨረሻም ግለሰቡ በአይምሮ ሲያስብ ኮምፒውተሩ የሚያወጣው ድምፅ የራሱ የድምፅ ማንነት አለው። ሚስቱ፣ ልጆቹ ወይም ጓደኞቹ የሚሰሙት ያንኑ የሚያውቁትን የሰውየውን ድምፅ ነው። ይህ ለታካሚው የሚሰጠው የስነ ልቦና እርካታ በቀላሉ የሚገመት አይደለም። ቴክኖሎጂው እንዴት እንደሚሰራ ለመረዳት በመጀመሪያ ወደ አንጎላችን ጥልቅ ክፍል መግባት አለብን። በጭንቅላታችን ውስጥ ከ86 ቢሊዮን በላይ ኒውሮኖች አሉ። እኛ ሰላም ለማለት ስናስብ አንጎላችን ውስጥ የሚገኙ የተወሰኑ ኒውሮኖች የኤሌክትሪክ መልእክት ያመነጫሉ። ይህ መልእክት ልክ እንደ ስልክ መስመር በነርቮቻችን በኩል አልፎ ወደ አፋችንና ወደ ምላሳችን ይሄዳል። ነገር ግን በመሃል መንገዱ ከተቆረጠ፣ ለምሳሌ በሽባነት መልእክቱ ከአፋችን ጋር መድረስ አይችልም። አዲሱ መሳሪያ የሚያደርገው ይህንን የተቋረጠ መስመር መጥለፍ ወይም ባይፓስ ማድረግ ነው። መሳሪያው የሚቀመጠው በትክክል ንግግርን በሚያዘው የአንጎል ክፍል ላይ ስለሆነ ኒውሮኖቹ ገና ትዕዛዝ ሲያመነጩ ወዲያው ይሰማቸዋል። እያንዳንዱ ቃል፣ እያንዳንዱ ፊደል የራሱ የሆነ የኤሌክትሪክ አሻራ አለው። መሳሪያው ይህንን አሻራ በሴኮንዶች፣ በሺዎች የሚቆጠር ጊዜ መዘግባቸዋል። አንጎላችን ውስጥ የተቀመጡት እነዚያ በመቶዎች የሚቆጠሩ ጥቃቅን ኤሌክትሮዶች በጣም ጥሬ የሆነ መረጃ ነው የሚሰበስቡት። ይህ መረጃ መጀመሪያ ላይ ልክ እንደ ሬዲዮ ጫጫታ ኖይዝ ነው። እዚህ ላይ ነው ትልቁ ኢንጂነሪንግ የሚመጣው። መሳሪያው ይህንን የአንጎል ጫጫታ አጥሮና አጣርቶ ወደ ዲጂታል መረጃ ይቀይሯል። ይህ መረጃ በአሁኑ ጊዜ በሁለት መንገድ ሊተላለፍ ይችላል። አንደኛው በጭንቅላት ላይ በሚቀመጥ ትንሽ ሶኬት ወይም ፖርት በኩል በገመድ ሲሆን፣ ሁለተኛውና እጅግ ዘመናዊው ደግሞ እንደ ኒውራሊንክ ያሉ ኩባንያዎች የሚጠቀሙት ገመድ አልባ ዋየርለስ ዘዴ ነው። ይህ ዳታ ወደሚቀጥለው ደረጃ ወደ አርቲፊሻል ኢንተለጀንስ ማዕከል ይላካል። አሁን ወደ ዋናው አንጎል መጣን። ኮምፒውተሩ ውስጥ ያለው ሶፍትዌር ዲኮደር ይባላል። ይህ ሶፍትዌር ተራ ሶፍትዌር አይደለም፣ እጅግ የላቀ ዲፕ ለርኒንግ ሞዴል ነው። ኤአዩ የአንጎሉን እንቅስቃሴ አይቶ ይህ የኤሌክትሪክ እንቅስቃሴ ምላስን ወደ ላይ የማንሳት ሙከራ ነው፣ ይህ ደግሞ ከንፈርን የመክፈት ሙከራ ነው እያለ ተነትኗል። ይህንን መረጃ በመጠቀም ሰውየው ለመናገር የፈለገውን ቃል ይገምታል። ለምሳሌ ተጠቃሚው ውሃ ለማለት ሲያስብ ኤአዩ በሰከንድ ውስጥ ውሃ የሚሉትን ድምፆች የሚፈጥረውን የአንጎል ክፍል እንቅስቃሴ ለይቶ ያውቀዋል። በአሁኑ ጊዜ በ2026 እነዚህ ሞዴሎች ከ95% በላይ ትክክለኛነት ላይ ደርሰዋል። ይህ መሳሪያ እንደተገጠመ ወዲያውኑ ሃሎ አይልም። ልክ እንደ ሕፃን ልጅ መማር አለበት። ይህ ሂደት ካሊብሬሽን ይባላል። ተጠቃሚው ስክሪን ላይ የሚመጡ ቃላትን በሐሳቡ ደጋግሞ ለመናገር ይሞክራል። ለምሳሌ ለ2 ሰዓት ያህል አዎ፣ አይደለም፣ እፈልጋለሁ የሚሉትን ቃላት ያስባል። ኮምፒውተሩ በእነዚህ ጊዜያት ውስጥ በአንጎል ውስጥ የሚፈጠረውን ለውጥ ይመዘግባል። ከጥቂት ቀናት በኋላ ኮምፒውተሩ የሰውየውን የግል የአንጎል ቋንቋ በሚገባ ይረዳዋል። ይህ ሂደት የሰውና የቴክኖሎጂ ፍጹም ውህደት ነው። መጨረሻውና በጣም አስገራሚው ክፍል ድምፁ ነው። ቀደም ሲል ኮምፒውተሮች ልክ እንደ ሮቦት ነበር የሚናገሩት። አሁን ግን ሊንጉስቲክ ሞዴሎች ተጠቃሚው ሊናገር የፈለገውን ቃል ብቻ ሳይሆን ስሜቱንም ማለትም ደስታ፣ ሐዘን፣ ቁጣም ይተረጎማሉ። በተጨማሪም የሰውየውን ድምፅ ከመጥፋቱ በፊት የተቀረጸ ድምፅ ካለ ኤአዩ ያንን ቃና ወስዶ አዲሱን ድምፅ ይፈጥራል። ስለዚህ ቤተሰቦቹ የሚሰሙት የኮምፒውተር ድምፅ ሳይሆን የሚወዱትን ሰው ትክክለኛ ድምፅ ነው። ይህ ቴክኖሎጂ ሰዎችን ከመገለል ማውጣት ብቻ ሳይሆን ማንነታቸውንም እንዲመልሱ ያደርጋል። ይህንን አስደናቂ መሳሪያ ወደ አንጎላችን ለማስገባት ተራ ቀዶ ጥገና አይበቃም። የአንጎላችን የደም ስሮች ልክ እንደ ካርታ የተወሳሰቡ ናቸው። አንዲት ስህተት ከባድ ጉዳት ሊያስከትል ይችላል። ለዚህም ነው አሁን ላይ የሮቦት እገዛ የግድ የሆነው። እነዚህ ሮቦቶች ከሰው ልጅ እጅግ በበለጠ ጥንቃቄ የፀጉርን ያህል የሚቀጥኑ የኤሌክትሮኒክ ክሮችን ወደ አንጎል ያስገባሉ። ሂደቱ ስዊንግ ማሽን ወይም የልብስ ስፌት መኪና እንደሚሰፋ አይነት ጥንቃቄ የተሞላበት ነው። መሳሪያ የሚቀመጠው በአንጎላችን ወለል ላይ ቢሆንም ከኒውሮኖቹ ጋር ጥብቅ ቁርኝነት መፍጠር አለበት። ይህ ሂደት የሰዓት ጥንቃቄ የሚጠይቅ የሳይንስ ጥግ ነው። ነገር ግን ትልቁ ፈተና ቀዶ ጥገናው ብቻ አይደለም። የሰው ልጅ አካል ማንኛውንም እንግዳ ነገር የመቃወም ተፈጥሮ አለው። መሳሪያው አንጎል ውስጥ ሲገባ የአንጎል ህዋሳት መሳሪያውን ልክ እንደ ጠላት አይተው በሽፋን ሊከቡት ይችላሉ። ይህ ሽፋን ከተፈጠረ መሳሪያው ከአንጎል የሚወጣውን ምልክት መስማት ይሳነዋል።
በተጨማሪም ኢንፌክሽን እንዳይፈጠር ከፍተኛ ጥንቃቄ ያስፈልጋል። ሳይንቲስቶች አሁንም እየታገሉ ያሉት መሳሪያው ለ10 እና ለ20 ዓመታት ያለምንም ብልሽት አንጎል ውስጥ እንዴት ሊቆይ ይችላል የሚለውን ጥያቄ ለመመለስ ነው። ይህ ቴክኖሎጂ ገና በሙከራ ደረጃ ላይ መሆኑ መዘንጋት የለበትም። አሁን ወደሚያስፈራው ጥያቄ እንምጣ። ይህ መሳሪያ ንግግርን መተርጎም ከቻለ እኛ መናገር ያልፈለግነውን የውስጥ ሚስጥራችንንስ ሊሰርቅ ይችላል ወይ? የሀሳብ ግላዊነት ወይም ሜንታል ፕራይቬሲ ትልቅ የክርክር አጀንዳ ሆኗል። ኮምፒውተሩ እኛ መናገር የፈለግነውን እና ዝም ብለን ያሰብነውን መለየት መቻል አለበት። በተጨማሪም የአንጎላችን ዳታ ሀክ ቢደረግስ? ይህ ቴክኖሎጂ ወደፊት የሰውን ልጅ ወደ ሳይቦርግ ይለውጠው ይሆን? ኩባንያዎች የሰውን ልጅ አይምሮ ዳታ የመቆጣጠር ስልጣን ሊኖራቸው አይገባም የሚሉ የህግ ባለሙያዎች ድምፃቸውን እያሰሙ ነው። የዚህ ቴክኖሎጂ መጨረሻ መናገር ለተሳናችሁ ሰዎች ብቻ አይደለም። ወደፊት የሰው ልጅ ያለ ቃላት በሀሳብ ብቻ የሚግባባበት ወይም ቴሌፓቲ ዘመን ሊመጣ ይችላል። ቋንቋ ሳይገድበን ሀሳባችንን በቀጥታ ለሌላው ሰው አይምሮ ማስተላለፍ የምንችልበት ዓለም። ምናልባት ወደፊት ቀዶ ጥገና ሳያስፈልግ ልክ እንደ ኮፍያ ጭንቅላት ላይ በሚደረግ መሳሪያ ብቻ ይህንን ማድረግ ይቻል ይሆናል። ሳይንሱ በየቀኑ እየተለወጠ ነው። ዛሬ ተአምር የመሰለው ነገር ነገ የሁላችን የዕለት ተዕለት ተግባር ህይወት ሊሆን ይችላል። በመጨረሻም ይህ ቴክኖሎጂ ስለ ብረትና ስለ ኮምፒውተር ኮድ ብቻ አይደለም፣ ስለ ሰው ልጅ ክብርም ነው። ዝምታ የተፈረደባቸው ሰዎች ድምፃቸውን መልሰው እንዲያገኙ፣ ቤተሰቦቻቸው የሚወዱትን ሰው ቃል እንዲሰሙ ማድረግ ነው። ቴክኖሎጂው ገና ብዙ ይቀሯል፣ ስጋቶችም አሉ። ነገር ግን አንድ ነገር እርግጠኛ ነው፣ የሰው ልጅ ዝም ብሎ ለመቀመጥ አይፈጠርም። ሁልጊዜም ቢሆን መሰናክሎችን ጥሎ መግባባት ይመርጣል። ድምፅ ባይኖሮትም ሀሳቡ ግን ዓለምን ሊለውጥ ይችላል። እስከ መጨረሻው ስለተከታተላችሁን እናመሰግናለን።